ሳታውቀው ክብርህን እየገደሉና በሰዎች ፊት እያስናቁ ያሉ 7 ተግባሮች። በቅድሚያ የሰውን ክብር የሚያጠፋው ወይም ተሰሚነቱን የሚቀንሰው ምንድን ነው? ብዙ ጊዜ የምናስበው ትልቅ ስልጣን፣ ብዙ ገንዘብ ወይም ቆንጆ መልክ ሲኖረን ብቻ ሰዎች የሚያከብሩን ይመስለናል። ነገር ግን እውነታው ከዚህ የራቀ ነው። እውነተኛ ክብር የሚገኘው በአንድ ጀንበር ሳይሆን በየቀኑ በምናሳየው ባህሪና በምናደርገው ጥቃቅን ተግባራት ነው። የሚገርመው ግን ብዙዎቻችን ሳናውቀው ራሳችንን በሰዎች ዘንድ ዝቅ የሚያደርጉና የምናደርጋቸውን ነገሮች ሁሉ ዋጋ የሚቀንሱ ባህሪያትን እናሳያለን። ለምንድን ነው ሰዎች ሁልጊዜ እኔን የሚንቁኝ? ለምንድን ነው ሀሳቤን የማይሰሙ ብለህ ጠይቀህ ታውቃለህ? ዛሬ ክብርህን እንደ እሳት እየበሉ ያሉ 7 ተግባራትን እንመለከታለን። እነዚህን ነገሮች ከህይወትህ ካስወገድክ በአካባቢ ያሉ ሰዎች ለአንተ ያላቸው አመለካከት በአስገራሚ ሁኔታ ሲቀየር ታያለህ። ቪዲዮውን እስከ መጨረሻው ማየትህን አትርሳ። እንዲሁም ከቻልክ ቪዲዮውን ላይክ አድርግ። የመጀመሪያውና በጣም የተለመደው ተግባር ለሁሉም ሰው ለሁሉም ጥያቄ ሁልጊዜ እሺ ማለት ነው። ይህ ብዙ ጊዜ የሚመጣው ሰዎች እንዳይቀየሙኝ ጥሩ ሰው ሆኜ እንድታይ ከመፈለግ የተነሳ ነው። የስነ ልቦና ጠቢባን ፒፕል ፕሌሲንግ ይሉታል። ነገር ግን ሁልጊዜ እሺ የምትል ከሆነ ሳታውቀው ለሰዎች የምታስተላልፈው መልእክት ምንድን ነው? የኔ ጊዜ ዋጋ የለውም፣ የኔ ፍላጎት ከእናንተ ፍላጎት በታች ነው የሚል። ሁልጊዜ ዝግጁና እሺ ባይ ከሆንክ ሰዎች ለአንተ አክብሮት ከመስጠት ይልቅ እንደ ቀላል አገልጋይ ይቆጥሩሃል። ስራ ሲበዛባቸው ለአንተ ይሰጡሃል፣ አንተን ለመጠየቅም አይቸገሩም። ለዚህ ችግር ደግሞ ዋነኛ መፍትሄው የራስህን አይ የማለት መብት መጠቀም። አይ ማለት ክፋት አይደለም፣ የጥንካሬና የራስ አቋም ምልክት ነው። የራስህ አጀንዳና የራስህ ጊዜ ዋጋ ሲኖረው ሰዎችም ያንተን ጊዜ ማክበር ይጀምራል። ሁለተኛው ተግባር ስለ ራስህ ስኬት፣ እውቀት ወይም ንብረት በየሄድክበት ማጋነንና ማውራት ነው። ይህ ባህሪ ብዙ ጊዜ የሚመጣው ሰዎች ዝቅ እንዳያደርጉኝ ከሚል ስጋትና ራስህን ከፍ አድርጎ ለማሳየት ከመጣር ነው። ነገር ግን ውጤቱ ተቃራኒ ነው። አንድ ጥንታዊ አባባል አለ፣ እውነተኛ አንበሳ መሆኑን ለማሳወቅ አያገዛም። አንተ ስለ ራስህ ትልቅነት ባወራ ቁጥር ሰዎች የሚያስቡት ይህ ሰው በራሱ ላይ መተማመን የለውም፣ ለዛ ነው እኛን ለማሳመን የሚጥረው ብለው ነው። የእውነተኛ ጠንካራ ሰው ተግባር ከቃላቱ በላይ ይጮሃል። የሰራኸውን ስራ፣ ያሳየኸውን ውጤት ሰዎች ያስደምማቸው። አንተ ግን ስለዛ ምንም አታውራ። በዝምታ መስራት ግንኙነቶችህን ያጠነክርልሃል እንጂ አያስንቅህም። ሶስተኛው ተግባር ቃል አለመጠበቅ ነው። ይህ በጣም የሰውን ክብር የሚወርድ ባህሪ ነው። እመጣለሁ ብለህ ቀጠሮ አክብረህ ካልተገኘ፣ አደርጋለሁ ብለህ ካልፈጸምክ ሰዎች በአንተ ላይ ያላቸው እምነት በአንድ ጊዜ ይፈርሳል። ለአንተ ቀላል መስሎ የሚታይህ የሰዓት አለማክበር ወይም የቃል መታጠፍ ለሰዎች ግን እኔ ለሱ ምንም ዋጋ የለኝም የሚል መልእክት ይሰጣቸዋል። በሰዎች ዘንድ ካልታመንክ ማንም በቁም ነገር አይመለከትም። ትላልቅ ኃላፊነቶች የማይሰጡህም። የሰውን አክብሮት ለማግኘት መጀመሪያ የራስህን ቃል አክብር። ካልቻልክ ቀድመህ አትቀበል። ከተቀበልክ ግን በሞትህም ቢሆን ፈጽመው። አራተኛው ስለ ሌሎች ሰዎች ህይወት ስህተት ወይም ውድቀት ማውራት ነው። በሌላ አነጋገር ሐሜት። የሚገርመው ግን ሐሜት ከሚታማው ሰው በላይ የሚያማውን ሰው ያዋርዳል። የሌሎች ሰዎች ሚስጥር ስታወጣ ወይም በማያገባ ነገር ውስጥ ስትገባ ተመልካቾች የሚያስቡት ይህ ሰው የራሱ የሆነ ህይወት የለውም፣ ለዛ ነው የሌላውን የሚከታተለው ብለው ነው። በተጨማሪም ሐሜተኛ ሰው በጭራሽ አይታመንም። ዛሬ አንድን ሰው የምታማ ከሆነ ያው ሰው ነገ ደግሞ እኔን ሌላ ቦታ ላይ ያማኛል ብሎ ይገምታል። ኤሊኖር ሩዝቬልት እንዳሉት በአንድ ወቅት ትላልቅ አእምሮች ስለ ሀሳቦች ያወራሉ፣ መካከለኛ አእምሮች ስለ ክስተቶች ያወራሉ፣ ትናንሽ አእምሮች ግን ስለ ሰዎች ያወራሉ ይላል። አንተ የትኛው ነህ? አምስተኛው ተግባር ሁልጊዜ ስለ ችግር ማውራትና ማማረር ነው። ኑሮ፣ ስራ፣ የአየር ሁኔታ ወይም ጓደኞችህ ለሁሉም ነገር የምታማረር ከሆነ ሰዎች ካንተ መራቅ ይጀምራሉ። ማማረር ደካማነትና ተስፋ መቁረጥን ነው የሚያሳየው። ሰዎች የሚቀርቡት የሚያከብሩትና ጉልበት የሚያገኙት ደግሞ ጥንካሬና ተስፋ ካለው ሰው ነው። የሚያማርር ሰው ሁልጊዜ ተጎጂ ወይም ቪክቲም ሜንታሊቲ አድርጎ ራሱን ያቀርባል። ተጎጂ ደግሞ ማንም አያከብረውም፣ ቢበዛ ይታዘንለታል። አክብሮት ከፈለግ ከማማረር ይልቅ ለችግር መፍትሄ ይፈልግ። ስድስተኛው የሰውነት ቋንቋ ወይም ቦዲ ላንጉጅ ነው። ጥናቶች እንደሚያሳዩት ከሆነ ሰዎች ሳትናገር በፊት ባዩህ ቅጽበት 90% አመለካከታቸውን ይይዛሉ። አንገት ደፍቶ መሄድ፣ የዓይን ግንኙነት ወይም አይ ኮንታክት አለማድረግ ወይም እጅን አጣጥፎ መቆራመድ እኔ ደካማ ነኝ፣ ራሴን አላምንም፣ ዝቅተኛ ነኝ የሚል መልእክት ያለ ቃል ያስተላልፋል። ሳታውቀው አካላዊ አቋምህ ሰዎች አንተን እንደ ደካማ እንዲያዩ ያደርጋል። የጥናት ውጤቶች እንደሚያሳዩት ቀጥ ብሎ መቆምና የዓይን ግንኙነት ማድረግ በሰዎች ዘንድ ያለህን ተሰሚነትና ክብር በአስገራሚ ሁኔታ ይጨምራል። ስለዚህ ከዛሬ ጀምሮ የቦዲ ላንጉጅህን አስተካክል። ሰባተኛና የመጨረሻው ራስህን እያሳነስክ መናገር ነው። ይህ ብዙ ጊዜ የሚመጣው ትህትና በማሰብ ወይም ደግሞ ሰዎች እንዲወዱኝ በሚል ራስህን ዝቅ አድርጎ በቀልድ ማቅረብ ነው። ለምሳሌ እኔ ደደብ ነኝ፣ እኔ እኮ ምንም አላውቅም፣ የኔ ነገር ምንም አይረባም እያልክ የምትናገር ከሆነ ሰዎች ሳያውቁት አንተ ባልከው ልክ ዝቅ አድርገው ያዩሃል። ትህትና ማለት
ራስህን ከፍ አለማድረግ እንጂ ራስህን ማዋረድ ማለት አይደለም። አንተ ለራስህ አክብሮት ከሌለ ሰዎች ክብር እንዲሰጡህ መጠበቅ አትችልም። መጀመሪያ ራስህን አክብር፣ ዓለምም ያከብርሃል። እነዚህ ከላይ የጠቀስኩላችሁ 7 ተግባሮች የብዙዎቻችንን ክብር ሳናውቀው እያጠፉ ያሉ ነገሮች ናቸው። እነዚህም ባህሪያት በአንድ ጊዜ ማቆም ከባድ ሊሆን ይችላል፣ ግን ስህተቶችን ማወቅ የመጀመሪያው ደረጃ ነው። ከዛሬ ጀምሮ በአንዳቸው ላይ ብቻ በመስራት ራስህን መለወጥ ትችላለህ። ከእነዚህ 7 ነጥቦች ውስጥ የእናንተን ክብር እየቀነሰ ያለው የትኛው ይመስላችኋል? ወይም ደግሞ በዚህ ዝርዝር ውስጥ ያልተካተተ ሌላ ነጥብ ካለ በኮሜንት መስጫው ላይ አጋሩ፣ አነበዋለሁ። ቪዲዮ ከጠቀማችሁ ደግሞ ለጓደኞቻችሁ፣ ለወዳጆቻችሁ ሼር አድርጉላቸው። እንዲሁም ቪዲዮውን ላይክ በማድረግ ጨርሱት። ቤተሰብ ለመሆን ደግሞ እንደዚህ አይነት ሌሎች ቪዲዮዎች እየለቀቅን ስለሆነ እንዲደርሷችሁ ሰብስክራይብ ማድረግ አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ቸር ቆዩ።